السلام عليكم ورحمة الله وبركاته. قال سوق ነገር ሄደን ነበር ሱመያ ጋር የተመለስነው ረመዳን ሀገባ ወላሂ ጃራቀም ሱቅ አሁን ዛሬ ትንሽ አስቸግራ አሲር ግዢልኝ ብላ አስቸግራ ሄደን መጣን እና አካባቢያችንን ትንሽ በትንሹ ሾርት ቪዲዮ ልቀርጽ ብዬ ነው። ጨለማ ነው እና ይሄን ይመስላል። አበባ አለ፣ ምርጥ አበባ ይኸው። ባይሆን ካሜራ ነገር አለ መሰለኝ እንዳያዩኝ እና ይሄን ይመስላል። በትንሹ ልቀርጽላችሁ ብዬ ነው። በቃ ላይ ሄደን ወይኔ ገባችብኝ መሰል ሱመያ እና ይሄን ይመስላል። በጣም ቆንጆ ነው አካባቢው፣ ምርጥ አካባቢ ነው። እንደዚህ ግን ገጠራማ ነው። ብዙም ከተማ አታገኙም። ርቆ ሄዶ ነው ከተማ ያለው ማለት ነው። ጨለማ እንደመሆኑ መጠን ጨለማ ነው። ይሄ ሰማይ ሰራት ተራይህ እየደረሰ ነው አሁን። ረመዳን እየሸተተ ነው። ረመዳኑም እያበቃብን ነው። አላህ ያመት ሰው ይበለን ያ ረቢ። አጃችንን ይሙላልን፣ ዱዓችንን ይቀበለን፣ ከስደትም ያወጣን ያ አላህ። ጉሉ አሜን። የገዛችሁን ህይወት እንግዲህ የገዛችሁን ማለት ነው። ዝም ብሎ የማይበላውን የሚበላውን ዝም ብላ ነው የገዛችው። አሁን ይሄ ለምሳሌ ምን ውስጥ መጫወቻ ነገር ነው። እኔ ምን እንደሆነ አላውቅም። ይሄ ደስ ያለ ማለት ነው። መርጣ መጣዩ ሱመያ ናት። ሱመያ የምትመርጣቸው እቃዎች አጀብ ነው ማለት ነው። ይሄ ደግሞ ምንድነው? እስኪ ክፈቹ ነው። ፋንዲሻ ይሄ አስሊ ነው። ቆንጆ ነው ነገራችሁ። ማፍታ ጉዴ ምንድነው ውስጡ? አይስክሪም። ይሄ ወተት ለህፃናት